ሪል ስቴት የዛሬ 20 ዓመት አካባቢ ከነቃቅቶ ሲጀምር የነበረውና አሁን ያለበት ሁኔታ ሰማይና ምድር ነው። ሴክተሩ ማይክ ሰው በሚመክረው ነገር ይጠፋል። ከዛ በኋላ ዋጋ ለውጥ ሪል ስቴት ያው ሌክዠሪስ ሪል ስቴት አፓርትመንቶች በመገንባት ነው ራሱን ይዞ የመጣውና ቻሌንጅ አድርጎታል ወይስ በሌክዠሪስ መምጣቱ ጠቅሞታል? አዳዲስ ሀሳቦች ምናምን የሚያመጡ ድርጅቶች ቆንጆ ናቸው ለደንበኛ። መኪና ውስጥ ሆኖ ምናምን ልታናግራቸው ስትሞክር የኔ ቢጤ መስላቸው ወይ እንደማይገዙ ሊነግሩ ሰላም እንዴት ናቸው? የሪል ስቴት ፖድካስት ተከታታዮች በሙሉ ሁላችሁም በየራሳችሁ ሰዓት አቆጣጠር እንደንቆያችሁ እያለን የዛሬ እንግዳችን ከሆኑት የእልልታ ሪል ስቴት ተወካይ አቶ ፋሚ ናሙስ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። መባ ሪል ስቴት ፖድካስት ኢዜድ ኮኔክት። ቤትዎን ባሉበት ይምረጡ። ድካምና እንግልትን ለመቀነስ መባ ሆምስ መተግበሪያ መጣላችሁ። ሁሉም በእጄ ሁሉም በደጄ በሆነው መባ ሆምስ መተግበሪያ ለአፓርትመንት፣ ለሪል ስቴት፣ ለቪላ፣ ኮንዶሚኒየም ከፈለጉም ባሻዎት ቦታ ላይ መሬትና ህንፃዎችን እንዲሁም የንግድ ሱቆችንና ቢሮዎችን መጋዘንን ጨምሮ ለመከራየት ቢሉ ለማከራየት ካሻውም ለመግዛት አለያም ለመሸጥ ብዙ ሳይደክሙ በፈለጉት ቦታ ሆነው በእጅ ስልኮ ቤቶትን ከመባ ሆምስ መተግበሪያ በአማራጭ ያገኙ። መተግበሪያችንን ከፕሌይ ስቶር ወይም ከአፕ ስቶር መባ ሆምስ ብለው ያወርዱ። አድራሻችን ሰንጋተራ ፈለገ ዮርዳኖስ አዲሱ ህንፃ 5ኛ ፎቅ ላይ ወይም በ098888 6161 እንዲሁም በ0987 86 87 88 ላይ ይደውሉልን። መባ ሆምስ። እሺ ሰላም ሰላም፣ እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለመጣ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ ስለተደረገልኝ ግብዣ። እሺ አቶ ፋሚ፣ እልልታ እንግዲህ እንደስሙ የደስታ መገለጫ ነውና እልልታ ቤታችሁም ያው እንደዛ የደስታ መገለጫ እንደሚሆን ምን ጥርጥር የለው። እስኪ እልልታ እንዴት ትገልጸዋለህ? ማን ነው እልልታ? በጣም ጥሩ አመሰግናለሁ። እልልታ እንግዲህ በአዲስ አበባ ወይም በኢትዮጵያ የሪል ስቴት ሴክተሩን ይቀይራል ብዬ ከማስባቸው አፓርትመንቶችና መኖሪያ ህንጻዎች በአጠቃላይ ዋናዎቹ ከምለው ውስጥ ነው የሚመደበው። አይታችሁት ከሆነ የሳር ቤት ሳይታችን በጣም ቆንጆ ለየት ያለ ዲዛይን ያለው በውስጡም ደግሞ ሁሉንም ነገር ያካተተ ለግዠሪ የሚለውን ተርም ራሱ ሪዲፋይን ያደረገ ህንጻ ነው ማለት ነው። በጣም ጥሩ። ሪል ስቴቱ መቼ ነው የተቋቋመው? እልልታ አሁን ያው ዋና ሳይታችን ሳር ቤት ያለው ሳይት ነው። አሁን ኮንስትራክሽኑ ወደ 10ኛ ዓመቱ ይዟል። 10 ዓመት በጣም አሪፍ። 10 ዓመት ረጅም ዓመት ነው። በጣም ትክክል። እልልታ ሪል ስቴት ከሌሎች ሪል ስቴቶች በምንድን ነው የሚለየው? እስኪ እልልታ በዚህ ይለያል የምትለው? እልልታ ያው የሚለይባቸው በጣም ብዙ መገለጫዎች አሉት። አንደኛ ከውጭ ገና ስታዩ አርኪቴክቸሩ ራሱ ለየት ያለ ነው። ከአዲስ አበባ አይደለም በአለም ላይ ራሱ እንደዚህ አይነት አርኪቴክቸር ያላቸው ህንጻዎች የማግኘት ፕሮባቢሊቲው በጣም ትንሽ ነው። ቺፍ አርኪቴክታችንም ያው ተጠበውበት የሰሩት ህንጻ ነው። ሌሎችም ያው ኮሜርሻል ሴንተሮች፣ መዝናኛዎች ነዋሪዎቻችን በሙሉ የሚያስፈልጓቸውን ነገሮች ከአንድ ህንጻ ውስጥ እንዲያገኙ ተደርጎ ዲዛይን ተደርጎ የተሰራ ነው። መዝናኛ ቦታም ሾፕ ማድረጊያም ኤቭሪቲንግ የተሟላበት ህንጻ ነው ማለት ነው። በጣም አሪፍ። ያው እልልታ እንደነገር ከን የሚታወቀው ለግዠሪስ በሚባል አፓርትመንት ነው። ነገር ግን አሁን እልልታ ከኋላ ሊደግፉት የሚችሉት እንደ ፋይናንስ አብሮት ያሉ ተቋማቶች እነማን ሊሆኑ ይችላሉ? እልልታ ሲባል ኦኬ እነዚህ ድርጅቶች ስላሉ በዚህ ደረጃ ይገነባዋል። ብዙ ጊዜ ያው ሪል ስቴቶች ምንድነው ብዙ የተለያዩ ኩባንያዎች ይኖራቸዋል። በኮንስትራክሽን ዘርፍ ሊሆን ይችላል፣ በኢምፖርት ኤክስፖርት ሊሆን ይችላል። እንደዚህ እልልታ ሲባል አብሮት ያሉት ካምፓኒዎችስ ምን ሊሆኑ ይችላል? እልልታ ያው እህት ኩባንያዎች አሉት። ዋና ያው ባለቤቶቹ አቶ ካሳሁንና አቶ ተመስገን ይባላሉ። እነሱም ደግሞ ቢአይካ ጀነራል ቢዝነስ ፒኤልሲ እና ጀር ፒኤልሲ የሚባሉ ሁለት ትልልቅ ካምፓኒዎች አሉ። የአቶ ተመስገንና የአቶ ካሳሁን ድርጅቶች ናቸው ማለት ነው። እነሱ ደግሞ የየራሳቸው በኮንስትራክሽንም ዘርፍ በኢምፖርት ኤክስፖርት እና በተለያዩ ቢዝነሶች ውስጥ ሲስተር ካምፓኒዎች አሏቸው ማለት ነው። ዋና ያው ከነሱ ጋር በፓርትነርሺፕ ነው የሚሰራው። ከባንኮችም ጋር ጥሩ ግንኙነት አለው እልልታ።
እሺ ያው እልልታ እንዳየሁት ለማየት ሞክሬ ነበረ። የካሬ ስፋቶቹ በጣም ትልልቆች ናቸው። ኦልሞስት ለአንድ አፓርትመንት አንድ ሊፍት እንደ መስጠት ያክል ነው ያየኋቸው እና ብዙ ነገሮቹ ውስጡ አቢሊቲያቸው ሁሉም ነገሩ በጣም አስደንቆ ነበርና ከደንበኞች ጋር ያላችሁ ግንኙነትስ እንዴት ነው? ከባድ አላደረገባችሁም? ማለት የሰው ፍላጎትና እናንተ ይዛችሁት የቀረባችሁት ሁኔታዎች እንዴት ተጣጥሟል ብለህ ታስባለህ? ቀደም ብዬ እንደገለጽኩት እልልታ ያው ለግዠሪየስ የሚባል አፓርትመንት ነው። ለግዠሪ የሚለውን ተርም ደግሞ ዲፋይን ስናደርገው በስፋትና በላይት ነው። ብዙ ጊዜ ያው ከኳሊቲ ከምናምን በተጨማሪ ላይት እና ስፔስ ነው ለግዠሪ የሚለውን ተርም ዲፋይን ሊያደርገው የሚችለው ማለት ነው። በእርግጥ ያው የሰዎች ፍላጎት ይለያያል። አነስ ያለ ካሬ የሚፈልግ ደንበኛ ይኖራል። ግን እኛ ጋር አሁን ቅድም እንደተባባል ነው ሰፋ ያሉ ቤቶች ናቸው ያሉት። ይሄን ደግሞ በራሱ ፈልጎ የሚመጣ ክላይንት አለ ማለት ነው። ትልቁ ቤት አሁን እስከ 518 ካሬ አካባቢ ዱፕሌክስ ቤቶች አሉ። ያው እንደምታውቀው 60 ካሬም አፓርትመንት ትሁን 500ም 600ም ካሬ አፓርትመንት የሚፈልጉ ደንበኞች አሉ። ዋናው እነዚህን ደንበኞች ለይቶ ታርጌት አድርጎ ኮሚኒኬት ማድረግ ነው ማለት ነው። ከደንበኞቻችን ጋር ደግሞ በጣም ቆንጆ ወይም ጥሩ የሚባል ግንኙነት ነው። ኦልሞስት እንደ ቤተሰባዊነት አይነት ግንኙነት ነው እየመሰረትን ያለ ነው ማለት ነው። እኔ አሁን ምን ለማለት ፈልጌ መሰለ፣ ለምሳሌ እንደ ሀገራችን ብዙ ሌክዠሪስ የምንላቸው ጥቂት የሆኑ ሰዎች ነው ልናገኝ የምንችለው ካለንበት ኢኮኖሚ አንጻር። አብዛኛው ሰው ደግሞ ምንድነው አፎርዴብል የሚባለውን አይነት ቤት ይፈልጋል። እልልታ ወደዛ አይነት ፓርት እንዴት ነው የመምጣት ሂደት ከዚህ በኋላ ይኖረዋል? ወደዛ ጥያቄ ያው የደንበኞቻችንን ጥያቄ ለመመለስ ሁለተኛ ሳይት ጀምረናል። ለግዠሪየስ ማለት እንደዚህኛው እንደ ሳር ቤቱ ሳይት ሰፋ ያሉ ባይሆንም ቆንጆ ስፋት ያላቸው እንደ ደንበኞቻችን ፍላጎት ከሎኬሽን አንጻር ያው ሲኤምሲ አካባቢ ግዙፍ ኮምፓውንድ የሆነ ፕሮጀክት ጀምረናል ማለት ነው። አነስ ያሉ ካሬዎችም አሉት፣ ሰፋም ያሉ ካሬዎች አሉት። ግቢውም ያው ሰፊ ነው። ወደ 23000 ካሬ አካባቢ ነው የሚሆነው። ሎኬሽኑም ቆንጆ ነው። እነዚህን ያው ሳር ቤት ላይ ምናልባት የማይፈልግ ክላይንት ወደዛ ሪፈር ለማድረግ እንዲመቸን አማራጭም እንዲኖር ማለት ነው። ከኛ ከእልልታ ሳይወጣ ሌላ ቦታ እንዳይሄድ በሚል ሲኤምሲ ላይ አማራጭ ሳይት አቅርበናል ማለት ነው። ስለዚህ ሁለቱም አሁን ለሽያጭ ክፍት ናቸው? ሁለቱም አሁን ሽያጭ ላይ ናቸው። እስቲ እንደው ከሌክዠሪሱ እንጀምርና የሌክዠሪሱ ካሬው ትልቁ 500 ነው ብለናል። እንደው ስላከፋፈላቸው ከባንክስ ጋር ያለው ሁኔታ እነሱ እንዴት ናቸው የሚሉትን ግልጽ ብታደርግልን። እሺ ጥሩ። ያው አሁን ሳር ቤት ሳይት ላይ ሽያጭ ከጀመርን 3 አመት አሳልፈናል። ህንጻው ደግሞ እየተቃረበ ሲመጣ የካሽ ፔመንት ጊዜውም እያጠረ ነው የሚመጣው ማለት ነው። ግን የዛሬ 3 አመት አሁን የገዙ ደንበኞች ወይም የዛሬ 2 አመት የገዛ ደንበኛ 2 አመት ድረስ ሪላክስ አድርጎ የመክፈል ፕሮባቢሊቲው ስላለው እንደዛ ይሆናል ማለት ነው። 20%ም 30% ቅድመ ክፍያ ይከፍል ነበር ማለት ነው ያኔ። አሁን ግን ኦሬዲ አንዳንድ ቤቶች እንደውም ኦሬዲ አስረክበን ነዋሪዎችም ገብተው እየኖሩ ስለሆነ አዲስ ደንበኞችም ከ1 ወር እስከ 3 ወር ባለው ጊዜ ውስጥ ስለሚረከቡ ቤታቸውን ካሽ ፔመንት ከሆነ በዛ መልኩ 50% አድርገው ይከፍላሉ ማለት ነው እስከ 3 ወር ድረስ። የባንክ ሪሌሽንሺፓችንም ከበፊትም ጀምሮ የነበረ ነው። እሱም ደግሞ ያው እኛ ራሳችን ፋሲሊቴት እናደርግላቸዋለን። ደንበኛ ካሽ ወር ባንክ ፔመንት ነው የምፈልገው ብሎ ሲነግረን የባንክ ክፍያውን አመቻችተንለት ወደ ባንክ ሪፈር እናደርገዋለን ማለት ነው። ከባንኮች ጋር ቆንጆ የሚባል ሪሌሽንሺፕ ነው ያለን። ያው ቅድም እንዳልኩ የሲስተር ካምፓኒዎቻችንም ፈንድ የሚያደርጉ ባንኮች ስላሉ ከነሱ ጋር እልልታ በጣም ጥሩ የሚባል ግንኙነት ነው ያለው። በዛ መልኩ ነው እየሰራን ያለነው ማለት ነው። አሁን ደንበኞች ከእልልታ ቤት ገዙ እና እናንተን እንደው በውሳኔያቸው እርግጠኛ ተደስተናል ብለው ሲገልጹ ለእናንተ ያለው የነሱ አስተያየት ጥቅም ያለው ምንድነው? የሚጠቅማችሁ? እኛ ዋና ታርጌታችን በተለይ እኔ ፐርሰናሊ ደንበኞችን ማስደሰት በጣም ደስ ይለኛል። ኢቭን ገለጻ አድርጌላቸው ቤቶች አሳይቻቸው ቤቱን አይተው ሲደሰቱ ገና እኔም በጣም ደስ የሚል ስሜት ነው የሚሰማኝ። ከገዛም በኋላ ደግሞ ደንበኛ ፎሎ አፕ በማድረግ በዓል ሲደርስ በመጠያየቅ ምን በማለት ቅድም ያልኳችሁን ይሄ ቤተሰባዊነት የሚለውን ሪሌሽንሺፕ ከዚሁ እየገነባን እንሄዳለን ማለት ነው። የማስረከቢያ ጊዜያችሁስ ምን ያህል ጊዜ ነው? አሁን ላይ 3 ወር
ኦልሞስት ያው እያለቀም ስለሆነ አልቋል። ፕሮጀክቱ አልቋል። አንዳንድ አባወራዎች እንደውም ገብተው እየኖሩ ነው ያሉት በእውነት። ስለዚህ ከ1 ወር እስከ 3 ወር ባለው ውስጥ ጊዜ ውስጥ እናስረክባቸዋለን ማለት ነው። አጭር ጊዜ ነው። ያው አንደኛ ዲሊቨሪ የሚባለው ተርም አዲስ አበባ ላይ ትንሽ ቻሌንጆች ገጥመውታል። ከዚህ በፊት አንዳንድ ድርጅቶች አያስረክቡም። ያው በዚህ ጊዜ እናስረክባለን ብሎ ወይ ዲሌይ ይኖራል ወይ ደግሞ ጭራሽ ያለ ማስረከብ ችግሮች ይኖራሉና እልልታ ደግሞ እነዚህን ነገሮች የመስበር ተልእኮ ይዞ ነው የተነሳው። ዲሊቨሪ የሚለውን ነገር በተለይ ደንበኛው ትረስት እንዲያደርገን አሁን ኦሬዲ አንድ ህንጻ ውስጥ ነዋሪዎች እየገቡ ነው ገብተው ኖረዋል ሲባል ሌላም ቤት የሚፈልግ ሰው የመግዛት ፕሮባቢሊቲ ይጨምራል። ምክንያቱም ባሉት ጊዜ ያስረክቡኛል ብሎ ስለሚያስብ ማለት ነው። አሁን ባላችሁበት ጊዜ እንደው አስረከባችሁ ባታስረክቡ ለእናንተ ልታረጉት የምትችሉት ነገር አለ? ባላችሁት ጊዜ ባይደርስ? ያው ውል ስንዋዋል ከደንበኛ ጋር ሁሉም ነገር ይቀመጣል። እኛ አሁን ኖርማሊ ቤት ግዢ ውል ስንፈራረም ወደ 15 ፔጅ የሚሆን ውል ነው የምንፈራረመው። የደንበኛ ጥያቄ ሙሉ በሙሉ መልስ የሚያገኝበት ማለት ነው። በእኛም በኩል የሚጠበቅ ኃላፊነት በሙሉ የሚመለስበት ውል ነው ማለት ነው። እንደ አንዳንድ ድርጅቶች 3 ወይ 4 ወረቀት ብቻ ሳይሆን 15 ፔጅ በዝርዝር ሁሉም ነገር ጥያቄዎች በሙሉ የሚመለሱበት ውል ነው ማለት ነው የምናዘጋጀው። አሁን ለተመልካች ግልጽ እንዲሆን ባታስረክቡ በዛ ባላችሁበት ጊዜ እናንተ ልታደርጉ የምትችሉት ለከስተመሩ ምናልባት ብዙ ጊዜ ተከራይተው ሊኖር የሚችል ይሆናል ያለውና እናንተ እንዴት ነው የምታደርጉት? የፔናልቲ ሲስተሞች አሉ። እዛ ድረስ እስካሁን አልደረስንም ከማንኛውም ደንበኛ ጋር እዛ ደረጃ ድረስ አልደረስንም። ያው ባልነው ጊዜ እያስረከብን ያለ ነው። ወደዛ ደረጃ የሚያስኬድ ነገር ግን አልገጠመንም እስካሁንና ግን ደንበኛው ደግሞ ፑሽ አድርጎ ጊዜው አልፎበት ምናምን ከመጣ ፔናልቲ ሲስተም አለ። ድርጅቱ የሚቀጣው አይነት ፔናልቲ ያለው ማለት ነው። በህግ ያው ውል ሲባል ህጋዊነትም ስላለው በዛ መልኩ ነው ማለት ነው የሚሰራው። ምናልባት አሁን የሳር ቤት ጋር ነው ሌክዠሪስ ብላችሁ እየሰራችሁ ያላችሁት አጠናቃችሁ እንድታስመርቁ ኦልሞስት 3 ወር 4 ወር ጊዜ ቀርቶታል። ሁለተኛ ሳይታችሁ ደግሞ ሲኤምሲ ላይ እየሰራችሁ ነው። ስለዚህ በሳር ቤት ደረጃ ሌክዠሪስ በሚለው ነው ወይስ ስታንዳርድ በሚለው በየትኛው ነው ልንይዘው የምንችለው? የሲኤምሲው የሲኤምሲው ሳይታችን ስታንዳርድ በሚባል ያው ቆንጆ ፊኒሺንግ ነው የሚሰራው። ማቴሪያሉ ምንም ያው የኳሊቲ ምናምን ችግር የለበትም። ሃይ ኳሊቲ ማቴሪያል ኢምፖርት የተደረገ ነው የምንጠቀመው። ግን ደግሞ ካሬያቸው ማነስ ይላል። በዛ ላይ ሎኬሽን ያው ከለግዠሪ ከሚለው ተርም ጋር የሚያያዘው አንደኛው ተርም ምንድነው? ሎኬሽን። ሲኤምሲ ሞር አሁን ስታንዳርድ የሆኑ አፓርትመንቶች ሌሎችም ድርጅቶች ቢሆኑ ሲኤምሲን የሚመርጡበት ዋና ምክንያታቸው ሳይቱ ለስታንዳርድ አፓርትመንቶች ሞር ዲማንድ ያለው እዛ ስለሆነ ማለት ነው። ያው አዲስ አበባ ላይም ሆነ ኢትዮጵያ ላይ የቤት ጥያቄ በጣም ሰፊ ነው። በጣም ገና አልተነካም። እውነት ለመናገር በጣም ሰፊ የቤት ጥያቄ አለ። ግን በብዛት ደግሞ አሁን ሲኤምሲ ላይ የሚሰሩ ቤቶች ስታንዳርዳቸውን ጠብቀው ያው በሞር አፎርደብል በሚለው በነዋሪዎቻችን አቅም ውስጥ እንዲሆን ማለት ነው። ካሬው ማነስ ብሎ ሌላውም ነገር በካሎኬሽን ከምንም አንፃር ስታንዳርድ በሚለው ይያዛል ማለት ነው። ምናልባት አሁን እዚህ ሳር ቤት ላይ ፊት ለፊት ስናየው አንድ ብሎክ ነው የሚመስለው፣ ግን ታይፕ አላችሁ መሰለኝ ኤቢሲ አይነት ነገር አለ። ኦልሞስት ወደ 3 ብሎኮች እንደማለት ይመስለኛል። ኦልሞስት 4 ብሎኮች ናቸው ኤቢሲዲ። ሲኤምሲ ላይ ደግሞ ኮምፓውንድ ነው ብለናል። ስለዚህ ኮምፓውንድ ሲሆን ቢያንስ በውስጣቸው ምን ያክል ብሎኮች? 15 ብሎኮች። 15 ብሎኮች ውስጡ 23000 ካሬ ነው አጠቃላይ ስፋቱ። 15 ብሎክ አፓርትመንቶች አሉ። እያንዳንዱ ብሎክ ደግሞ ስሎተር ሃውስ አለ። ይሄ በግ ምናምን ለማዘጋጀት ለበዓል ብዙ አፓርትመንቶች ላይ እንደውም አልተለመደም ይሄ ነገር። እያንዳንዱ ብሎክ አንዳንድ ለበግና ለምናምን እርድ የተዘጋጀለትም ቤቶች አሉት። ሌላ ያው ስዊሚንግ ፑል ምናምን ይኖረዋል ግቢ ውስጥ። ፓርኪንግም ከበቂ በላይ አለ ማለት ነው። ሲኤምሲ ሳይት ቤስመንቶቹ ብቻ ከ900 መኪና በላይ ማቆም ይችላሉ። ግቢ ውስጥም ደግሞ ፓርኪንግ ስፔስ በጣም ሰፊ ያለው፣ ግሪነሪ በደንብ ይኖረዋል፣ መናፈሻዎች ይኖሩታል። ኤክሰርሳይዝ ማድረጊያ ቦታዎችም አሉት ማለት ነው። የባስኬትቦል ኮርት፣ ልጆችም የሚጫወቱባቸው ፕሌይግራውንዶች እና ቅድም እንዳልኩ የስዊሚንግ ፑል ምናምን የተሟላ ነው የሚሆነው ማለት ነው።
አይ በጣም አሪፍ። እንደውም ብዙ ጊዜ ስለ በግ ምናምን ስታነሳ ኮንዶሚኒየሞች በዚህ ደረጃ ተጠንቅቀው አዘጋጅተው ኮሚናል ተብሎ የተለያየ ነገር ያለ ትክክል። ሪል ስቴቶች ላይ ግን ትንሽ ዘመናዊ ነገር ተብሎ ይታሰብና ኦልሬዲ ወይ ከቄራ ሰርዶ ይምጡ ነው መሰለኝ። በዚህ አጋጣሚ ይሄ እንደሚያል የሚወስ በሙሉ እንዲህ አይነት ነገሮችም ታሳቢ እንዲደረግልን ያው ጥሩ እንትን መልእክት አንስታል። ብዙ ጊዜ የተለመዱት ከርሰ ምድር ውሃ ምናምን እንደዚህ ስታንድ ባይ ዜተር ግዴታ የሆኑ ነገሮች ነው፣ ግን እንደኛ እንዳኗኗራችን ደግሞ የሚያስፈልጉ ነገሮች ይዘነጋሉ እና ጥሩ ሀሳብ ነው የነገርከን። እንደው በዚሁ አጋጣሚ እንደው ሪል ስቴት ላይ እንደመቆየት ሚልታንም ወክለ እንደመምጣትህ አሁን ላይ ያሉ የሀገሪቱ ሁኔታ ከሪል ስቴት ገበያ አንጻር እንዴት ይገልጸዋለህ እስቲ? ያው ቅድም ለመጥቀስ እንደሞከርኩት የቤት ጥያቄ በጣም አለ፣ አልተመለሰም ገና። ግን ምንድነው የኢኮኖሚክ ደግሞ ሲቹዌሽኑ ይወስነዋል። አሁን ያው 2 አመት 3 አመት ሽያጩም ቆንጆ እየሄደ ነበረ። ግን እቺን አመት ትንሽ ቀዝቀዝ ማለት ነገር ታይቶ ነበር። በተለይ 8-9 ወር አካባቢ ቀዝቀዝ ብሎ ነበር። ያው የሀገሪቱም ኢኮኖሚ እየሄደ ከነበረበት ለውጥ አንጻር ማለት ነው። በተለይ የዶላር ዲቫሉዌሽን ምናምን በነበረበት ሰዓት የመቀዝቀዝ ነገሮች ነበሩ። የንግድ አክቲቪቲዎችም ቀዝቅዘዋል። ግን አሁን ደግሞ የመነቃቃት እቺን 1 ወር 2 ወር አካባቢ የመነቃቃት ነገሮች እኔም አይቼበታለሁ። አሁን እየተነሳ ነው ማለት ነው። ስለዚህ አሁን እንዳልከው በጣም ብዙ የቤቶች እጥረቶች አሉ። ስለዚህ እንደ አልሚ ደግሞ ሊታ ይሄንን ያሰበው ነገር አለ እንዴት ነው? አሁን እየሰራ ያለው ሌጀሬስ ሲሆን ውስን ቤቶች ነው ልትሰራ የምችለው። የቤቶችን እጥረቶችን ደግሞ ለመቅረፍ ስታስብ አፎርዴብል የሆኑ ቤቶችን ነው ማቅረብ የሚገባ። ስለዚህ ከዛ አንጻር እልልታ ምን ያስባል? እልልታ ያው የመጀመሪያ ሳይቱ የሳር ቤት ሳይት ነው። ሁለተኛ አሁን ሲኤምሲ ጀምሯል። ሌሎችም ሳይቶች ይጀምራሉ አሁን በቅርቡ። ሲኤምሲ ሳይት ወደ 900 አፓርትመንቶች ናቸው እየተገነቡ ያሉት። ሳር ቤት ግን 127 አባወራ ነው ኦልሬዲ አሁን ከግማሽ በላይ ተሽጠው አልቀዋል ማለት ነው። ሌሎችም ግን በተለያዩ ሎኬሽኖች የመጀመር እቅዶች አሉ። የእልልታ ቤቶች እንደው አንተ ከምታየው ተመራጭነታቸው ለኢንቨስትመንት ነው ወይስ ለመኖሪያ? እንዴት ነው የምገልጸው? እውነት ለመናገር ለሁለቱም ይሆናል። እንደ ኢንቨስትመንትም ለመኖሪያም እያንዳንዳቸው ቤቶች በተለይ አብዛኛው ለሁለቱም ኦፕሽኖች የሚሆኑ ቤቶች አሉ። አሁን የሳር ቤት ሳይታችን ለመኖሪያም ለኢንቨስትመንትም ተመራጭ የሚያደርጉት ብዙ ነገሮች አሉት። አንደኛ ሎኬሽኑ፣ ያው ሳር ቤት ይታወቃል የዲፕሎማቲክ ሴንተር መሆኗ። ዲፕሎማቶች ደግሞ እስካሁን ባለው ሁኔታ ቤት እና ቋሚ ንብረት የመያዝ ፍቃድ አልተሰጣቸውም። ኦልሬዲ አሁን ግን ወደ ፓርላማ የቀረበ እንትን አለ፣ ፕሮክላሜሽን ቀርቧል ለፓርላማ፣ ይጸድቃል ብለን እናስባለን። መግዛት እስኪችሉ ግን ዲፕሎማቶች ያው ኪራይ ነው ይከራያሉ ማለት ነው። ሲከራዩ ደግሞ ለሚሰሩበት ቢሮና መስሪያ ቤት ቅርብ ወደሆነ አካባቢ ነው መከራየት የሚፈልጉትና የሳር ቤት ሳይታችን ለኢንቨስትመንትም በጣም ቆንጆ ነው፣ ለመኖሪያም ደግሞ በጣም ቆንጆ የሚባል ነው። ሁሉም ፋሲሊቲ የተሟላለትም ስለሆነ ማለት ነው። ኮሜርሻል ቦታም አለው። የፓርኪንግ ጥያቄም ከበቂ በላይ አለ። 5 ቤስመንቶች ናቸው ያሉት የሳር ቤት ሳይታችን። እሱ ራሱ አልተለመደም። አዲስ አበባም ሆነ ውጪ ራሱ 5 ቤስመንት አልተለመደም። ሃይፐር ማርኬት ይኖረዋል። መዝናኛ ቦታ እንደ ጂምናዚየም ምናምን ኦልሬዲ ስራ ጀምሯል። ሌሎችም ቆንጆ ፋሲሊቲዎች አሉት ማለት ነው። ስለዚህ ለሁለቱም ይሆናል ማለት ነው። የሲኤምሲም ሳይት ደግሞ ሎኬሽኑ ያው የአዲስ የተመረቀው የኮንቬንሽን ሴንተር አጠገብ ስለሆነ እሱንም ለመኖሪያም ለኢንቨስትመንት የሚያስቡ ሰዎች ቆንጆ አማራጭ ነው ማለት ነው። እልልታ ቤቶቹን ለሚሰሩላቸው ኮንትራክተሮች የሚሰጣቸው እውቅና ምን ያህል ነው? እውቅና ያው ማለት ለቀጣይ የስራ ሪሌሽንሺፓቸውም ይነጋገራሉ ብዬ አስባለሁ። እኔ ኖርማሊ ያው ሽያጭ ላይ ስለሆንኩ ያለሁት ብቃታቸው ምናምን እውነት ለመናገር ዋና ቺፍ አርኪቴክታችን ራሱ አቶ በረከት ታደሰ ይባላሉ። የኢትዮጵያ አርኪቴክቶች ማህበር ፕሬዚዳንት የነበሩ ሰው ናቸው። ስለዚህ እንደዚህ ለኳሊቲ ለምናምን በጣም ከፍተኛ ቦታ ነው የሚሰጠው እልልታ ውስጥ ማለት ነው። ለሰራተኞቻችንም ደግሞ አፕሪሺዬሽን ይሰጣቸዋል ማለት ነው። ጥሩ ሲሰሩ የምስጋና ነገሮች አበረታች ነገሮች ይኖራሉ። እልልታ ለግንባታ ውስጥ የሚጠቀመው ቴክኖሎጂ አለ ለየት ያለ?
ያው የኮንክሪት ምናምን እንትኖቹ ለየት ያሉ ይመስለኛል። ማለት በእሱ ኖርማሊ የኮንስትራክሽን ላይ የሚሰሩ ሰዎች ያውቁታል። በተለይ ኢቭን አንዳንድ ደንበኛ ቤት ስታሳየው እንደዚህ አይቶ የሚያውቃል ኢቭን ከኛ በላይ ማለት ነው። እኛውን ሴልስ ላይ ነን ያለ ነው። ስለ ኮንስትራክሽን ግን ኢቭን ደንበኛው እያሳየው ቤቱን ካንቺ በላይ ወይም ከኔ በላይ አውቀው ይሄ ነገር እንደዚህ መሆኑ ጥሩ ነው ምናምን ብሎ ሲነግርሽ ኢቭን ከደንበኛ ራሱ ትማሪያለሽ ማለት ነው አንቺና ያ ነገር ራሱ በጣም ቆንጆ ነው። ምናልባት እንደው እዚህ ጋር ስለ ባንክ ገልጸውልን ነበርና አሁን 2 ሳይቶችንም ጠቅሰን እያወራን ስለሆነ የባንክ ሂደታችሁ ያለው የምታመቻቹት አሁን ላይ እያለቀ ካለው ልታስረክቧቸው ካሉት ከሳር ቤቱ ጋር ብቻ ነው ወይስ ከሲኤምሲም ጋር ተያያዥ ነገር አለው? እንዴት ነው? የባንክ ኦፕሽኖቹ ሁለቱም ሳይት ላይ ነው ያለው። ሲኤምሲም ላይ አለ፣ ሳር ቤት ላይም አለ። ደንበኛው በሚፈልገው 2 አማራጭ ነው ያለው። 50% አድቫንስ ፔመንት ከፍሎ ቀሪውን 50% ከባንክ ብድር እንዲያገኝ ወይም ደግሞ 30/70 እነዚህ ኦፕሽኖች አሉት ማለት ነው። ብዙ ጊዜ እኔ የምመክረው 50/50 ነው። ያው ከኢንተረስቱ አሁን ኢንተረስቱም ከፍ ያለ ስለሚመጣ ሪፔመንት ላይ እንዳይከብዳቸው በሚል ቀለል ያለው ዝቅ ያለውን ቁጥር ነው መርጥላቸው ማለት ነው። ከሚፈልጉት ባንክ ጋር ነው ወይስ ደግሞ ራሱ ድርጅቱ የመረጠው ባንክ አለ? ከኛ ጋር የረጅም ጊዜ ሲሰራ የነበረ ባንክ አለ። እኛ በሱ በኩል ነው ሪፈር የምናደርገው። ደንበኛ ግን እኔ በራሴ አመቻችቼ እመጣለሁ ካለ እሱም ኦፕሽን አለው ማለት ነው። ምናልባት እንደው እዚህ ጋር የምንገልጸው ነገር ካለ ለምሳሌ እነዛ ሰዎች ሲመጡ በእናንተ በኩል ባለው ፋሲሊቴት የሚደረግ ከሆነ ደንበኞች ሲመጡ እኒህ ነገሮች ቢኖሯቸው ብለህ የምታስበው ነገር ካለ ይህንን ፖድካስት ላይ ያንን ሬዲ ሆነው እንኳን መምጣት የሚችል ያው ከባንክ ጋር ስናያይዝላቸው የኢትዮጵያዊነታቸውን የሚገልጽ መታወቂያ ወይም ፓስፖርት ዋና የሚፈልገው እሱ ነው። ሌላ ምናልባት የባንክ ስቴትመንታቸውን፣ ምክንያቱም አንድ ደንበኛ ብድር ሲጠየቅ መክፈል ይችላል ወይ፣ ምንድነው የሚሰራው፣ ኢንካሙ ምንድነው የሚለውን ባንኩ ማወቅ ስለሚፈልግ እሱን ነገሮች ባንኩ ይጠይቀዋል ማለት ነው። ሌላ ግን ኮላተራል የሚጠየቀው ነገር የለም፣ ተያያዥ የሚጠየቀው ነገር ምንም የለም ማለት ነው። የራሳችንን አፓርትመንት ካርታ ባንኩ ይዞ እንደ ሰልፍ ኮላተራል ያበድረዋል ማለት ነው። ኦኬ፣ ስለዚህ ግልጽ ይመስለኛል። ይሄም ጥሩ ሀሳብ ነው። እንደው ባንተ እይታ አሁን ያለው የሪል ስቴት በሀገራችን ላይ ለውጡ ምን ይመስላል? በፊት ካለውና አሁን ላይ ካለው ሪል ስቴት አንተ እንዴት ትገልጸዋለህ? ሪል ስቴት የዛሬ 20 ዓመት አካባቢ በቃ በጣም ተነቃቅቶ ሲጀምር የነበረውና አሁን ያለበት ሁኔታ ሰማይና ምድር ነው። በጣም ያኔ ያው የመሬት ዋጋ ምናምንም ታውቁታላችሁ ቅናሽ ነበረ። አሁን ግን ጥሩ ነው። አሁን በጣም አሪፍ ነው። በጊዜ የገዛ ሰው ደግሞ ተጠቃሚ ነው የሚሆነው። ዛሬ ነገ ሳይ ዛሬ የሚገዛ ሰው ተጠቃሚ ይሆናል። ያውኛ አይ ቲንክ ሁላችንም ጋር በቤተሰብ ለምሳሌ የሆነ አጋጣሚ አግኝተው መሬት ወይም ቤት ያልገዙ ቤተሰቦች ይኖሩናል ብዬ አስባለሁና እሷ ነገር ትንሽ አሁን ደንበኞች ላይም ያጋጥመኛል። ይሆናል ለመወሰን ቶሎ የሚቸገር ደንበኛ የሆነ ሰዓት ላይ ዋጋ ሲቀየር ምናምን ትንሽ እንትን ማለት ነገር የመጸጸት ነገሮች አይቻለሁ። ገባ ዛሬ ያናግረው በቃ በዚህ በአንድ ሳምንት ምናምን ለመክፈል ተዘጋጅቼ ኮንታክት አደርጋለሁ ይልና ወይ የሆነ ስለ ሴክተሩ ማያውቅ ሰው በሚመክረው ነገር በምናምን ይጠፋል። ከዛ በኋላ ዋጋ ለውጥ ሲኖር ምናምን ያኔ እኮ እንደዚህ ነበር ብሎ ደውሎ ኮንታክት ሲያደርግህ ምናምን እንትን ይላል። ግን ያው ቅድም እንዳልኩ በቃ አንድን ቤት ለምሳሌ አይተህ ከወደድከው ኢቭን 100% ላትወደው ትችላለህ። ምክንያቱም 100% የምትወደውን ነገር የማግኘት ነገር በጣም ትንሽ ነው። 70-80% ያየውን ነገር ከወደድክ ግን መወሰን አለብህ ብዬ ነው የማስበው እኔ። ስለዚህ አሁን ብዙ ጊዜ ምንድነው የመተማመን ችግር አለ ሪል ስቴት ላይ አይደል? ባይደርስልኝ ምናምን እንደዚህ ብዙ ኢሹዎች ይነሳሉ። ውል ነው በውል ብቻ እንዴት ምናምን። ከዛ ደግሞ ሪል ስቴት የሚዳኘው በፍትሐ ብሔር የራሱን የቻለ አዋጅ አልነበረምና አሁን አዋጁ ከመጣ በኋላና ከዛ በፊት ያሉት በገጠሟቸው ደንበኞች ካሉ እሱ ስላይ ልጅ ያለው ሁኔታ እስከዛ የሚያስኬድ ነገር አልገጠመንም እስካሁን። እልልታ ያው በዋና አላማዎቹ ከሚባሉ ነገሮች ውስጥ ገንብተን ባልነው ጊዜ ውስጥ የማስረከብ ነገር ላይ ነው ፎከስ የምናደርገው። እስካሁን ያው ምናልባት ከኛ ቁጥጥር ውጪ የሆኑ ነገሮች ካልሆኑ በስተቀር የግንባታውን ያው አጠናቀን ለማስረከብ ነው እየሰራን ያለ ነው። ይሄ ወደ
ክስ ኢቭን ውል ላይ ወዳለው ራሱ ነገር የመሄድ ነገር እስካሁን ምንም የገጠመን ነገር የለም። ስለዚህ ባልነው ጊዜ የሳር ቤቱንም አድርሰናል። ስለዚህ አሁንም ሲኤምሲውን በዛ መልኩ እናደርሳለን። ትክክል። አሪፍ። እንደው ጀነራል የሆነ እንደ ሪል ስቴት ጥያቄዎች ላንሳለህና ሪል ስቴት በሀገራችን ላይ እየበዙ ከመምጣታቸው የተነሳ አዎንታዊና አሉታዊ የምትለው ተጽዕኖ ይኖራል? እንዴት ነው? ኮምፒቲሽን መኖሩ ጥሩ ነው። ማንኛውም ነገር ነፃ ኮምፒቲሽን ሲሆን ጥሩ ነው ብዬ አስባለሁ። በተለይ ደግሞ ለኮንሱመሩ ለተጠቃሚው አማራጮች ይኖሩታል ማለት ነው። ግን ደግሞ አንድ ደንበኛ ቤት ፈልገው በጣም ብዙ አማራጭ ስታሳዩ ኢቭን እኛ ጋር እዚህ ሳር ቤት ሳይት ራሱ መጥቶ አንድ ደንበኛ ብዙ ቤት ስታሳዩ የመደናገር ነገር አለ። እኔ አሁን ለምሳሌ ሳር ቤት ላይ ወደ 9 አይነት የተለያየ ካሬ አማራጮች ናቸው ያሉት። ቤት ከማሳየቴ በፊት ደንበኛውን የሚፈልገውን ነገር ነው ማወቅ የሚፈልገው። ስንት ቤድሩም የካሬ አማራጩ ምናምን ጽፌ መጀመሪያ ያሳየዋለሁ። በቃ እነዚህን እስቲ ያሳየኝ ብሎ የመረጠውን ሲነግረኝ እነዛን ቤቶችን ማሳየው ማለት ነው። 9ኙንም ካሳየሁት ግን ለመምረጥም ይቸገራል። ኢቭን አንድ ሳይት ላይ ራሱ ማለት ነው። ግን ኮምፒቲሽን ደግሞ እንደዚህ በዝቶ 10 ሳይት በቃ ሄዶ እዚህ ሪል ስቴት እዛ ሪል ስቴት ብሎ ሲሄድም እሱም የራሱ ቻሌንጅ አለው። ብዙ ጊዜ ደግሞ የሚገጥመን ምንድነው ስለ ሴክተሩ ስለ ሪል ስቴት ስለምናምን እውቀት የሌላቸው ሰዎች ይመክሯቸዋል አንዳንድ ደንበኞች እና በዛ ምክንያት ደንበኛው ቤት ሳይገዛ በቃ ብዙ ቦታ ያማረጠ ሲዞር ታየዋለ። እነዚህ ነገሮች ትንሽ ቻሌንጅ አድርገውናል ብዬ አስባለሁ። ኦኬ፣ ምናልባት አሁን ሪል ስቴቱ ላይ የሙያዊ ስልጠና እድገቱ በምን ያክል ደረጃ እየሄደ ነው ብለን ልናስብ እንችላለን? ማለት አሁን ብዙ ጊዜ የሪል ስቴት ትምህርት ቤቶች ስልጠና የሚሰጥባቸው ምናምን አይነት ብዙ እንትኖች አልነበሩም እና እነዛ የሙያ እድገታቸው ምን ይመስላል ማለት አንተ ከምታስበው አንጻር? አሁንም ቢሆን የአንድ ሴልስ ወይም የሽያጭ ስራ ላይ የሚሰራ ሰራተኛ ራሱን እንደዚህ እያነበበ ምናምን ልምዱን እያካበተ ካልሄደ በስተቀር በትምህርትና በትሬኒንግ ደረጃ የሚሰጠው ነገር የለም። ኢቭን አሁን ሴልስ ስራ ውስጥ እየገቡ ያሉት ልጆች የሚገርምህ ከሴክተራቸውም ውጪ ነው። አግሪካልቸር ወይም ሌላ ነገር ተመርቀው ወደ ሴልስ ስራ የሚሰሩ ልጆች ናቸው በጣም ብዙ ያሉት። አካውንቲንግ ተመርቀው ምናምን እነዛ አንድ ሰውን ደግሞ ያለ ሴክተሩ ሲገባ ሰክሰስፉል የመሆን እንትኑ ፕሮባቢሊቲው በጣም ትንሽ ነው። በተለይ ደግሞ ትሬኒንግ ከሌለው ማለት ነው። እኛ አሁን ስራ ስንጀምር ከሱፐርቫይዘሮቻችን ምናምን ነበር ትሬኒንግ የሚሰጠን እንጂ በትምህርት ደረጃ እኔ አሁን በቢዝነስ አድሚኒስትሬሽን ተመርቄ ነው ወደ ስራው የገባሁት። ቢዝነስ አድሚኒስትሬሽን ከሴልስ ስራ ጋር የሚያገናኙት ነገሮች በጣም ትንሽ ናቸው። ያው ቢዝነስ አድሚኒስትሬሽን በውስጡ ብዙ ነገሮች አሉ፣ አካውንቲንግ ሌሎችም ሴክተሮች አሉት። ግን ደግሞ ስለ ሴልስ ለብቻ ትሬኒንግ ወይም እውቀት የሚሰጥ ነገር የለውም። ግን ወደ ስራ ስንገባ በቃ ስራው ላይ በልምድ አካብተው ጥሩ እውቀት ያላቸው ሰዎች ያሰለጥሙናል እንጂ ራሱን ችሎ ትምህርት ቤት ተቋቁሞ ወይም የሆነ ትሬኒንግ ኢንስቲትዩት ኖሮት የሚያሰለጥነ ነገር የለም። እና እዚህም ነገር ላይ በተለይ ትምህርት ቤት ምናምን የሚሰሩ ሰዎች የሴልስ እና ማርኬቲንግ ውስጥ በደንብ ፎከስ አድርገው ቢያሰለጥኑ ኢትዮጵያ ውስጥም ፖቴንሻሉ አለ በጣም ለሪል ስቴት ዲማንድም አለ፣ ሰፕላይም አለ፣ መሬት አለ፣ ቤት አለ፣ ምን አለ። ለወደፊት በጣም ትልቅ ፖቴንሻል አለው ብዬ ነው የማስበው ሴክተሩ። ግን ካሁኑ መሰራት አለበት። ትሬኒንጉ ምኑ ሴልስ መስራት የሚችሉ ልጆችን ካሁኑ እያፈራን ካልሄድን በኋላ ላይ አስቸጋሪ ይሆናል ማለት ነው። ቤት የሚፈልግን ሰው አግኝቶ የሚፈልገውን ነገር አውቆ ያንን ማገናኘቱ የራሱ እውቀት ስላለው ማለት ነው። እሺ መልካም። እንደው እዚህ ጋር ለማያያዝ ሪል ስቴት ያው ሌክዠሪስ ሪል ስቴት አፓርትመንቶች በመገንባት ነው ራሱን ይዞ የመጣውና ቻሌንጅ አድርጎታል ወይስ በሌክዠሪስ መምጣቱ ጠቅሞታል? እንዴት ነው እዚህ ጋር? በሌክዠሪስ መጀመሩ ጠቅሞታል ብዬ ነው የማስበው። ምክንያቱም ኦልሬዲ ቆንጆ በሆነ ዲዛይን እና ማርኬቲንግ ስትራቴጂ የሴክተሩን ፔኔትሬት አድርጎ ገብቷል። አንደኛ በዲሊቨሪም እምነት አግኝቷል። እልልታ አሁን ጥሩ ሬፑቴሽን አለው። አንድ ሳይት ነው የነበረን እስከ ቅርብ ጊዜ ድረስ። አሁን ሲኤምሲ ሳይት አዲስ ሳይት ነው፣ ግን እልልታ ቆንጆ ስም አለው። ኢቭን ውጪ ያሉ የዳያስፖራ ክላይንቶቻችንም ሀገር ውስጥም ያሉት እልልታ ሲባል ጥሩ ነገር ነው አሁን ማይንዳቸው ላይ የተቀረጸው ማለት ነው። ያ ነገር ደግሞ በዚህ በለክዠሪየስ ፕሮዳክታችን
የመጣ ነው ማለት ነው። ያው ቅድም እንዳልኩ ነው የሰው ፍላጎት ይለያያል። ለግዠሪየስ የሚባሉን ሰፋ ያሉ ቤቶች የሚፈልጋለ፣ ጠበብ ያለ ቤት የሚፈልጋለ። እኛ በዚህ በሰፋፊዎቹ ቤቶች ወደ ማርኬቱ መግባታችን ጠቅሞናል ብዬ ነው ማስበው። እንደው እንደ ገዢ ወይም እንደ ደንበኛ ልትመክረው የምችለው ቤት ለመጀመሪያ ጊዜ ሊገዛ ሲል ማወቅ ያለባቸው ማድረግ አለበት ብለህ የምታስባቸው ካለ ከቆይታ አንጻር ከሙያ ይህን ነገሮች ቢያውቁ ብለህ የምታስባቸውን ነገር ብታጋራልን? አንደኛ ነገር ደንበኛ ቤት ፈልጋለሁ ሲል የራሱን ፍላጎት የራሱን ልብ መከተል አለበት ብዬ አስባለሁ። ወይም ደግሞ እውቀት ያለውን ሰውና ማለት የሱን ሀሳብ ሊደግፍ የሚችል አይነት ሀሳብ ያለውን የቅርብ መካሪውን ወይም ቤተሰብም ሊሆን ይችላል እነሱን ማማከር አለበት ብዬ አስባለሁ። ሁለተኛ ያው የድርጅቶቹንም ፕሮፋይል ማጥናት ከየትኛው ሪል ስቴት እንደሚገዛ ምናምን ሪሰርች ቢያደርግ። ምክንያቱም ያው አዳዲስ ሀሳቦች ምናምን የሚያመጡ ድርጅቶች ቆንጆ ናቸው ለደንበኛ። ምክንያቱም ከሌላ ድርጅቶች ስህተቶች የመማር ነገርም ስላለ ማለት ነው። እኛ አሁን ወደ ሴክተሩ ስንገባ እንደ እልልታ ደንበኛ የሚፈልገው ነገር አለ። ሌሎች ሪል ስቴቶች ምን አላቸው ምን የላቸውም የሚለው ነገር አጥንተን የገባ ነው። እነዚህ ነገሮች ደግሞ ለደንበኛው ወይም ለገዢው ይደግፉታል ማለት ነው። እሱም ወደሚፈልገው ነገር ጠጋ ያደርጉታል ማለት ነው። እነዚህ ነገሮች በደንብ ቢያስብበት የተሻለ ነው ብዬ አስባለሁ። እና ደግሞ ለመወሰንም ረጅም ጊዜ ባይወስድ ቅድም እንዳልኩ ከዚህ በፊት የነበሩ ነገሮች አሉ ያለፉት ነገሮች ማለት በዚህ ጊዜ እኮ ገዝቼ ቢሆን በቃ ይጠቅመኝ ነበር እንደዚህ እንዲሆነ እንደዛ ሆነ ከማለት ቶሎ ያየውን ነገር የወደደውን ነገር ወስኖ ወደ ቤቱ ቢገባ ብዬ እመክራለሁ። እና ያው ኳሊቲ ምናምን ቤቶቹ የተሰሩበትንም ኳሊቲ ማቴሪያሉ ከየት እንደመጣ ምናምን ጠይቆ ወይም መረጃ በደንብ አግኝቶ ይወስን የተሻለ ነው ብዬ አስባለሁ። እኔ አሁን ፕሬዘንቴሽን ብዙ ጊዜ ሲሰራ እያንዳንዱ ማቴሪያላችን ከየት እንደመጣ ከምን ሀገር እንዴት እንደመጣ ምናምን ሊስት ምናምን እናሳይቼ ወይም ልኬላቸው በቴሌግራም በምናምን ኮሚኒኬት አድርጌ ነው እንዲወስኑ ማግዛቸው ማለት ነው። ኦኬ ጥሩ አካሄድ። እሺ ፋይም እንደው ምናልባት እዚህ ዘርፍ ላይ የምንሰራባቸው ሂደቶች አሉ። ያው በፊት ላይ ሲሰራበት የቆየው ትራዲሽናል ቢሆንም ሰርቬይ ነው። ያው ሁለተኛው ሶሻል ሚዲያ ነው አሁን ላይ በጣም ንጉሱ ነው ይዞት እየሄደውና ሰርቬይ ላይ እንደው የሆነ ገጠመኝ አይጠፋም ብዬ አስባለሁኝና እስቲ ሰርቬይ በምትሰራበት ወቅት ያጋጠሙ ነገሮች ካሉ? ሰርቬይ ስንወጣ ያው ብዙ አጋጣሚዎች ይኖራሉ። መኪና ውስጥ ሆኖ ምናምን ልታናግራቸው ስትሞክር የኔ ቢጤ መስላቸው ኤግዜክት ብለው የሚሄዱ አሉ ምናምን በቃ እሱ ከባድ በጣም ይከብዳል። በነገራችን ላይ አንዳንድ ልጆች በእነዚህ ምክንያቶች ሰርቬይ መውጣት አይደለም ከሴልስ ስራ የሚወጡ ልጆች አሉ። ለአንዴና ለመጨረሻ ጊዜ በቃ ለማኝ እኮ መስያት ኤግዜክት ብላ ሄደች ምናምን ብሎ ከስራው የሚወጣ ሰው አለ። ብዙ ገጥሞኛል። በጣም ከባድ ነው። በጣም ሰርቬይ ይከብዳል። ሰርቬይ በጣም ከባድ ነው። ዋናው እንትን ግን ሪጀክሽንም መፍራት የለብንም እንደ ሴልስ። ደንበኛ ሁሉም የምታናገረው ደንበኛ ቤት አይፈልግም። ትክክል። በቃ አልፈልግም ይላል። ኢቭን የሚሳደብ አለ። ዞር በል ምናምን ብሎ አንቋሾም የሚሄድ ሰው አለ ምናምን። እነዚህ ነገሮች ግን ዲሞራላይዝ ሊያደርጉ አይገባም። እንደው ምናልባት እዚህ ላይ አዳዲስ ሴቶች በዚህ ሴክተር ላይ ሲቀላቀሉ በሽያጭ ሰራተኝነት እንደው መጀመሪያ ወደ ሰርቬው ቢወጡ ይሻላል ትላለህ ወይስ ደግሞ ቢሮ ላይ ያሉ ነገሮችን በሶሻል ሚዲያ ቁጭ ብለው ሰርተው ወይስ የትኛውን? ማለት አሁን እንዳልከው ዲስከሬጅ የመደረግ ሂደቶች አሉ ማለት ነው። ማለት አዳዲስ ሴልሶች ከሆኑ ሰርቬይ መስራት አለባቸው ብዬ ነው የማስበው። ይሄ ሰርቬይ ስትወጣ ፌስ ቱ ፌስ ሴሊንግ የሚባል ስትራቴጂ ነው የተጠቀመው። ማለት ቤት ሊፈልግም ላይፈልግም የሚችለውን ሰውዬ ፊት ለፊት ነው የምታናግረው እና እሱ ነገር በጣም ወሳኝ ነው። አንደኛ ለሴልሱ ለራሱ ሪጀክሽኑን እንዲለምድ ያደርጋል። በቃ ሰው የማይፈልግ ከሆነ ኢቭን የሚሰድበው ምንም የሚያደርገውም ከሆነ ሰውየው ለወደፊት ትምህርት ይሆናል ለሴልሱ። እነዚህ ነገሮች ያጠነክሩሃል ማለት ነው። እንደ ሴልስ ትጠነክርባቸዋለህ። ዘቤስቱ አሁን ቤት ለመሸጥ ዘቤስቱ የሚባለው ፌስ ቱ ፌስ ሴሊንግ ነው። ሶሻል ሚዲያ ክሎዝ ሰከንድ ነው። አሁን ሁለተኛ ላይ በጣም ሶሻል ሚዲያ መጠቀም ይኖርብሃል። ግን ደግሞ ሰርቬይ ብቻ መስራት ጥሩ አይደለም። ሶሻል ሚዲያውንም አብረህ ማስኬድ ይኖርብሃል።
የስራህን ፕሮፌሽናል የሆኑ የሶሻል ሚዲያ አካውንቶች ከፍተህ አንዳንዴ በጣም የሆነ ፀሐይ በሚሆንበት ሰዓት ኦር ኢቭን ዝናብ ምናምን ሲሆን ቢሮ ቁጭ ብለህ ወይም የሆነች ካፌ ምናምን ቁጭ ብለህ ሶሻል ሚዲያ ላይ አክቲቭ ሆነ ፕሮዳክትን ማስተዋወቅ ይኖርብሃል። ግን ዘ ቤስት ወይ የሚባለው እስከ ቅርብ ጊዜ ድረስ ያው ሰርቬይ ነው። ፌስ ቱ ፌስ ወይም ፐርሰናል ሴሊንግ ይባላል። በጣም ወሳኝ ነው እሱ። ያው እኔ ትንሽ ከዚህ በፊትም ገልጬዋለሁኝና ሰርቬይ ላይ ትንሽ በቃ ሞከርኩት፣ ወዲያው ነው የተውኩት። ማለት ረጅም ሰዓት ሶሻል ሚዲያ ላይ ሰራ ስለነበረ እንደዛ አይነት ሰዎችም ሊኖሩ ይችላሉና እንደዛ አይነት ሰዎች ካላችሁ ያው ሶሻል ሚዲያ ላይ ተኩሩ እንደየሰው ስለሚለይ እሱም ፓርት አንድ እንዳለው ነው። እዚህ ላይ እኔም ልጨምር ያሰብኩት ምንድነው እንደ ሎጂክ ዳታ ወሳኝነት አለው እንዳልከው የዛሬ 2 አመት አንተ ያስካቸው ዳታዎች እንትናቸው አንዷ ስልክ ኢን ሚሊየን ይዛልሃለች ብዬ አስባለሁ። ሰክሰስ ታደርጋት 800 ብር ትንሽ ስላልሆነችና ለአዳዲስ ሴልሶች እዚሁ ላይ ለመጨመር ያክል ነው። በቀን 10 ስልክ ካመጣ አንድ ወር 30 ነው አይደል? ኦልሞስት ስንት ሆነ? ወደ 300 አይደል? ስለዚህ በወር ውስጥ 300 ስልክ ካለው 300 ዳታ ቢያንስ 3ቱን እንኳን ቢያሳካ ብለህ ብታስበው ከ300 ስልክ ቀላል አይደለም ሎጂኩን ስታስበው። ስለዚህ ዳታ መሰብሰባችሁ እንደ ትንሽ ነገር እንዳታስቡት፣ በደንብ ዳታ ወሳኝነት አለው። ያ ዳታ ነው ወደ ብር የሚቀየረው። ትክክል። እሱ አሪፍ ሀሳብ ነው የሚያስብ። ትክክል። እና ዳታችሁን ደግሞ በጥንቃቄ ያዙ። ያው በአጀንዳ በምናምን አድርገው በጥንቃቄ ሊይዙት ይገባል ብዬ ነው የማስበው። ምክንያቱም እዛው አጀንዳ ውስጥ የምትመዘግበው ስልክ ለአንተ እንደ ሀብትህ ነው። ከዛ አጀንዳ ሙሉ ስልክ እኮ የተወሰኑት ሰዎች ቤት ፈላጊዎች ናቸው። ትክክል። እና እነዚህን ሰዎች ያው ዳታችሁን ጠብቁ። ይሄ ነው ዋናው ነገር። እና አንዳንዴ እኮ አንድ አፓርትመንት ለመሸጥ 10,000 ሰው ማናገር ሊኖርብህ ይችላል። ገብቷል? እና ተስፋ ለመቁረጥ ሪጀክሽንም ስድብም ሌላም ነገር ይገጥማቸዋል። ኖርማል ነው፣ እንዳትፈሩ። እና እሱ ደግሞ ያጠነክራል። አንድ ሰው ሪጀክት ሲያደርግህ ወይም የሆነ ሲሰድብህ ምን ሲል ምናምን ያ ነገር ለወደፊት ያጠነክራል እንጂ ዲስከሬጅ ሊያደርግህ አይገባም። የራስህን ጎልና አላማ ትኩረት የምታደርግበት ነገር ካለ ለዛ ነገር እንዲያስጠጋህ ነው ማድረግ ያለብህ እንጂ አይ ይሄ ሰውዬ እኮ እንደዚህ ያለኝ ብለህ ከሴክተሩ ወይም ከስራው እንትን ማለት የለብህም ብዬ ነው የማስበው። ትክክል። እንደው ፋሂም ለምሳሌ ያው ከገጠመ ሪጀክሽን ከተለያዩ ነገሮች ተቋቁመህ እዚህ ስራ ላይ ያው በደንብ እየሰራህበት ነው ባለቅነት ደረጃና እንደው ፋሂም ሪል ስቴት ውስጥ ባይሆን ምን አይነት ቦታ ላይ እናገኘው ነበረ? በነገራችን ላይ ወደ ሪል ስቴት ሴክተሩም የገባሁት በአንድ ቤስት ጓደኛዬ በሷ ሪኮሜንዴሽን ነው። እሷ ሪል ስቴት ሴክተር ውስጥ ነበር የምትሰራው። እኔ በዛ ሰዓት ሌላ ሴክተር ውስጥ ነበር፣ የሆነ ፋብሪካ ውስጥ ነበር የምሰራው። በስቶር ኪፒንግ በምናምን ኢቭን እስከ አሲስታንት ማኔጅመንት ድረስ ሰርቼ ነበረ። ግን ደግሞ ያው እንደዚህ ተቀጥሮ የመስራቱ ነገር በኢትዮጵያ ውስጥ ይታወቃል። ደሞዙም ትንሽ ነው፣ የሆነ ከወር የሆነች ትንሽ ገንዘብ ጠብቀህ ነው የምትኖረው። እሱ ደግሞ ብዙ ነገር ከቨርም አያደርግም። እና እሷ በቃ ሪኮሜንድ ያደረገችኝ ጓደኛዬ፣ በዚህ አጋጣሚ በጣም ነው ማመሰግናት። ጽዮናዊት በቀለ ትባላለች። የልጅነት ቤስት ጓደኛዬ ናት። እንደዚህ ሪኮሜንድ ያደረገችኝ። በቃ ወደ ሴክተሩ ገባው። እስካሁን ድረስ እንግዲህ አለኝ። ሪል ስቴት ጋር የነበረን ቆይታ የሚመስል ነበር። አብረናቸው ነበር ነው ሜዲሳዊት መልካም ነው ምትሰጠኛል። በቀጣይ እንደዚህ አይነት መረጃዎች እንዲደርሷቸው ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። መልካም ጊዜ። ቻው። መባ ሪል ስቴት ፖድካስት ኢዜድ ኮኔክት